የአርቲፊሻል ኢንተለጀንስ ተቋቁሞ ወደ ስራ በገባ በ4 ዓመታት ውስጥ በጤና፣ በትምህርት፣ በግብርና የተለያዩ ስራዎች እንደተሰሩ ይነሳል። በተለይም የጤና ዘርፉን በሰው ሰራሽ አስተውሎት ለማገዝ በተሰሩ ስራዎች በጡት ካንሰር ልየታ፣ በህፃናት ቆዳ በሽታና በስኳር በሽታ ላይ በሙከራ ውጤታማነታቸውን ማረጋገጥ የተቻለባቸው ስራዎች መሰራታቸው ይነሳል። ፕሮዳክቲቭ የሆንበት በጤናው ዘርፍ ነው። ትልቁም ቻሌንጅ ያለው ደግሞ በዚህ በጤናው ዘርፍ ላይ ነው። አንደኛ ያው የጤና የሕክምና እቃዎችን በጣም ሞደርን ያልሆኑ እና በብቃትም በስፋትም ያሌሉበት አገር የሕክምና ተቋማቶች ስላሉን፣ ሌላ ደግሞ የስፔሻሊስቶችና ሰብ ስፔሻሊስቶችም ደግሞ በቁጥር በጣም አናሳ መሆናቸው የተደራሽነታቸው ልክ በጣም የተወሰነ ነበር። ስለዚህ የነዚህን ስፔሻሊስትና ሰብ ስፔሻሊስቶችን እውቀት በዳታ መልኩ እየሰበሰብን በምርምር ሂደት ውስጥ አብረውን እንዲሳተፉ እያደረግን በጡት ካንሰር ላይ እሷን ጥሩ ፖዚቲቭ የሆነ ደረጃ ላይ ደርሶ ወደ ማስ ስክሪኒንግ ልንገባ ነው። የኑሮ ሁኔታችንም ደግሞ የተሻሻለ የተለወጠ በመምጣቱ የተነሳ የስኳር በሽታም ኢትዮጵያ ውስጥ ከፍተኛ ጫና እያመጣ ነው ያለው። እሱ ላይም ተሰርቶ በሁለት ሆስፒታሎች ቴስት ተደርጎ በየካቲት 12 እና በዘውዲቱ መታሰቢያ ሆስፒታል ፓይለት ቴስት ተደርጎ የሙከራ ስራዎቹ ተከናውነው ወደ 98% በላይ አኩሬሲ አግኝተን ይህንንም ወደ ስራ እያስገባን ነው። የአርቲፊሻል ኢንተለጀንስ ትግበራ ከፍተኛ መሰረተ ልማት የሚጠይቅ በመሆኑ ባለፉት ዓመታት በዚሁ ላይ ሲሰራ እንደነበር የተጠቆመ ሲሆን የመረጃ አያያዝና ማጋራት ላይ የነበረው ልምድ ላይ ለውጥ ማምጣት መቻሉም ተጠቁሟል። አርቲፊሻል ኢንተለጀንስ ምርምር ሂደት ውስጥ በጣም ወሳኝ የሚባሉ 3 ነገሮች አሉ። አንደኛው ኢንፍራስትራክቸር ነው። ለዚህ ለአርቲፊሻል ኢንተለጀንስ በጣም ሪሶርስ ኢንቴንሲቭ የሆነ ኮምፒውቴሽናል ሪሶርስ ኢንቴንሲቭ የሆነ ሞዴል ቢልዲንግ ነው የሚፈልገውና ስለዚህ ለዛ ጂፒዩ ኢኔብልድ የሆነ ኮምፒውቴሽናል ሪሶርስ ያስፈልጋል። ለዛ እንግዲህ ዳታ ሴንተሩ ትልቁን ምላሽ ሰጥቷል ማለት ነው እና የተለያዩ ዳታ ሴንተሮችንም ደግሞ እየገነባን ስለሆነ ይሄን ኢሹ ቀርፈናል። ሁለተኛው የዳታ ኢሹ ነው። አርቲፊሻል ኢንተለጀንስ ምርምር ለማካሄድና ውጤታማ ለመሆን ተጠቃሚ ለመሆን ከዚህ ቴክኖሎጂ ዳታ መኖር መቻል አለበት። በዚህ ሂደት ውስጥ ላይ ዳታን የመስጠት አዌርነሱ ፍርሃቶች ነበሩ በተቋማቶች መካከል። አሁን ግን ይሄ ተቋም ከሰራው ስራ አንጻርና አርቲፊሻል ኢንተለጀንስ ኢንተርቪን ብናደርግ በየተቋማቶቻችን ላይ ያሉትን ችግሮች ሶልቭ ለማድረግ እንችላለን የሚል ፖዚቲቭ አንደርስታንዲንግ መጥቷል። ስለዚህ ብዙዎቹ ተቋማቶች ዳታቸውን ለማጋራት ፈቃደኛ ሆኗል። ተቋሙ ሲቋቋም የቅንጦት የመምሰልና አስፈላጊነቱ ላይም ጥያቄው ሲነሱበት እንደነበር የሚያነሱት ምክትል ዋና ዳይሬክተሩ አሁን ላይ ይህ ሀሳብ መቀየሩን ያነሳሉ። ከፍተኛ የትምህርት ተቋማትም በዘርፉ የሰለጠኑ ባለሙያዎችን ለማውጣት ትኩረት ሰጥተው እየሰሩ ይገኛሉ። እንደውም ላላደጉት ሀገር ነው ጠቃሚነቱ የሚል እይታ ነው ያለኝ እኔ። ምክንያቱም አንዳንድ ሀገራት ብዙ የተማረ ሰው ኃይል አላቸው፣ በጤናውም በግብርናውም። ያ ብቻ ደግሞ አይደለም፣ ሪሶርሱም አላቸው፣ ፋይናንሱም አላቸው፣ መሳሪያዎችም አሏቸው። እንደዚህም ሆኖ አርቲፊሻል ኢንተለጀንስን በጣም ኢንተርቴን እያደረጉ ያሉበት ነው። እኛ ደግሞ ይልቁኑ ሪሶርስ ፋይናንሻል ሪሶርስ ሊሚትድ የሆንን አገር የስኪል ሴታችን በጣም በሕክምናው ብትመለከቺ ስፔሻሊስትና ሰብ ስፔሻሊስት በጣም በቁጥር አነስተኛ የሆኑበት አገር ይልቁኑ አርቲፊሻል ኢንተለጀንስን ተጠቅመን እነዚህ በቁጥር አነስተኛ የሆኑትን ባለሙያዎች ፕሮዳክቲቪቲና ኢፊሽንሲያቸውን ማክሲማይዝ አድርገን ተጠቃሚ ልንሆን የሚገባ ይብሱኑ እንደኛ አይነት ሀገራት ናቸው ብዬ አምናለሁ። የአርቲፊሻል ኢንተለጀንስ ይዞት ከመጣው መልካም ድል በተጓዳኝ ታዲያ አጥፊነቱም ከፍ ያለ መሆኑን የዘርፉ ተመራማሪዎች ያነሳሉ። ቴክኖሎጂውን በሕግና በፖሊሲዎች በማገዝ ለመልካም መጠቀም እንደሚገባም እንዲሁ ኢትዮጵያም በአፍሪካ ግዙፉን የአርቲፊሻል ኢንተለጀንስ የምርምር ፓርክ ከፍታ ሌሎች የአፍሪካ ሀገራትም እንዲጠቀሙበት ለማስቻል የአርቲፊሻል ኢንተለጀንስ ላብ የፓርክ ግንባታን ወደ ስራ ማስገባቷ ተነስቷል። በኤዩ ባለፈውም ደግሞ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የአፍሪካ የአርቲፊሻል ኢንተለጀንስ የልቀት ማዕከል ይሁን የሚል ውሳኔ ላይ ደርሷል። ኢቨን እንግዲህ እኛ በ2030 ነው ያቀርነው። ከዛ በፊት ይሄ ነገር ሆኗል። አሁን ደግሞ ትልቅ ግዙፍ የሆነ የአርቲፊሻል የምስራቅ አፍሪካ ወይም ደግሞ ለአፍሪካም ሊሆን የሚችል የአርቲፊሻል ኢንተለጀንስ ላብ ፓርክ ኦልሞስት ወደ ግንባታ እየገባን ነው። በጣም እጅግ በጣም ግዙፍ ለአፍሪካ የኤአይ የምርምር ማዕከል ሊሆን የሚችል ሪሊ እነሱ እንደወሰኑት እኛ ቀድመን ይሄን እየሰራን እንገኛለን። ኦልሞስት ወደ ግንባታው ለመግባት በጥቂት ጊዜ ውስጥ እንጀምራለን።